የነዚህ ተጫዋቾች ጥራት ከፍ ያለ ነበር ዛሬም ከነሱ ብዙ ይተበቃል አርባ ምንጭ የሚታሰበው ቦታ ላይ አይደለም ያለው በፍጹም ዝቅ ብሎ ነው የውድድር አመቱን የጀመረው ከዚህ ቀና ለማለት በሚደረግ ጥረት ውስጥ የሚኖር ጨዋታ ነው ይህን ጨዋታ ፌደራል ዳኞች ናቸው በተቀላላ የሚመሩልን ዋና ዳኛ መለሰ ንጉሴ በረዳት ዳኞች ዘርፍ ላይ ዘመኑ ሲሳይ ነውና መሐመድ ሁሴን ጨዋታዎችን ይመሩልናል ተካሊ ለማ የጨዋታው አራተኛ ዳኛ ናቸው ቀላል አይደለም ታምራት በጣም ረጅም ተጫዋች ነው ኤሪያል ዱዋል ላይ በብዙ ሊጠነቀቁት የሚገባ ተጫዋች ነው በድጋሚ ኳስ ወጥቷል የመጀመሪያው የማዕዘን ምት በጨዋታው በ40 በኩል የተገኘ ነው ይህን ኳስ ደግሞ ለማሻማት ኤፍሬም ታምራት ኃላፊነት ወስዷል በውድድር ዘመኑ 720 የጨዋታ ደቂቃ ነበረው ሁሉንም ተጫውቷል ማለት ነው ኢብራሂም ተፋለመ አሸነፈ ከውጪውን እንዳሻው አክሮ የመታው ኳስ ግን በቀላሉ ተመልሷል ቡታቃ ሸመነ ከኳስ ጋር ቆይታ ሲያደርግ ጥራት ያለው ተጫዋች ነው በግራ እግሩ ወደ ውስጥ አሻገረ በጨዋታው የመጀመሪያው ከጨዋታው ራምኬል ጀምስ ለሁነቱ ለቦታው ቅርብ ነበረ በመጨረሻ ግን ይገዙ ቦጋለ ከሚኪያስ በዳሶ ጋር ደብል ፒቮቱን የሚያጠናክር ተጫዋች ነው በፍቃዱ ከተቀበለ ጀርባ የተገኘው ኳስ በግራ እግሩ የመጀመሪያው ጠንካራ ሙከራ ነበር ግን ደግሞ በፍቃዱ የግብ ጠባቂው ጽዮን መረድን እንቅስቃሴ በደንብ ቢረዳ ኖሮ ጥሩ ቦታ ላይ ኢትዮጵያ ቡና ምንድነው ያደረገው ብሩክ ባይዛ እንዲከላከለው ድል ሰጡት ዘላለም አባተ በድጋሚ አቡበከር አዳሙ የሁሉም ግራኝ ተጫዋቾች ችግር አሁን እሱ ላይ ተንጸባረቀ ቀኝ እግራቸው ድክመታቸው ነው ጽዮን መረድ በሚገባ ኳሱን ተቆጣጥሯል የቀድሞ ለአመታት ኢትዮጵያ ቡና ለጎል ተደጋጋሚ እየቀረበ ስምሶኖ ይቀጣል ድሎች በተደጋጋሚ ይችላሉ ዘላለም አባተ እግር ኳሶች ጥራታቸው ነው በእንደዚህ አጋጣሚ ነው አርቲፊሻል ሜዳዎች የሚመከሩት አካሉ አቲሞ በረጅሙ ሚካኤል በዳሶ እዛው ጥሩ ኳስ አቡበከር አዳሙ በጭንቅላት ለዲቫይን ሚኪያስ በድጋሚ በመጨረሻ በፍቃዱ የኳስ ባለቤት ሆነ ሚኪያስ በዳሶ አሁንም እድል አለው ቀጥታ ወደ ጎል ጫወተው ነው ጥፋትም አሸንፈዋል በአድቫንቴጅ መቀጠል የሚችልበት እድል ነበረው የይገዙ እንቅስቃሴ እንዴት ያለ አስደናቂ ኳስ ታምራት ኢያሱና ቡታቃ ሸመና ጋር ሚኪያስ በዳሶ ቅርብ ላይ ነበረ ኤፍሬም ታምራት ጥሩ ቦታ ላይ ተገኝቷል ኳሱን ግን ወደ ኋላ ማድረግ ነው የፈለገው የመረጠው አዘገየው ይሁን እንዳሻው በግራ በኩል ሌላ አስደናቂ ኳስ ይገዙ ቦጋለ ኳስ ከኢብራሂም ዳላ እንዳልተሻገረችም ግን አደገኛ ኳስ ነበረች ይተበቀባቸዋል ከጨዋታው ውጭ ሆኗል በኢትዮጵያ ቡና በኩል ሁለተኛ በጨዋታው ሰባተኛ ከጨዋታው ውጭ ነው በዲቫይና በጸጋ ያበራ መካከል ሌላ ችግር ተፈጥሯል ብሩክ ባይሳ ተቀላቅሏል ዋና ዳኛ መለሰ ንጉሴ ቀደም ለራምኬልና ለይገዙ ቦጋለ አንዳች ነገር አድርጎ ቢሆን ይሄ አይመጣም ከበረከት ጋር እያወሩ ነው አሰልጣኝ በረከት ደሙ ጋር ቃል ተቀይረዋል አሁን ቢጫ ካርድ አውጥተዋል ይሄኛውን ማለፍ አልፈቀዱም ጸጋ ያበራ እንዲሁም ዲቫይን ከሁለቱም ቡድኖች ቢጫ ካርድ ተመዟል ኳስ ኃላፊነት የሚወስደው ተጫዋች ነው ይሁን በረጅሙ ሌላ አስደናቂ ኳስ ኢብራሂም ተንሸራቶ ወድቆ ነበር ኢብራሂም ዳላንድ ግን ከዛ በኋላ ሆኖ ጨዋታዎችን የሚዘውረው ይሄ ስድስተኛ ጨዋታው ነው በአምስት ጨዋታ ተሰልፈው ተጫውቷል ቋሚ የሆነ ደግሞ ዲቫይን ኳሱን ወደ ኋላ ነው የመለሰው አቡበከር አዳሙ ከጀርባ ዘላለም አባተን ማየት ፈለገ አልተሳካም